ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ ነፍስን የሰጠ መብልን አይሰጥም? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጣችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን ብቃቴ መቼ ሆነና እህል ምግብ ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ።
ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖር በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን በጉስቁልና አብዝተን ኃጢአት አብዝተን ተጥለን ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ እንጠብቅ። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳረፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበር ነው። እኛንን ብቻችንን ይሆን እየመሰለን የደነገጥ ነው። እኛንን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። እንዴት ያለ ጸጋ ያለን እኮ መሰላችሁ? እማምላክት እንደኛ ያለ ባለሀብት እኮና ባለጸጋ እኮ የለም። ማርያምን ያህል እናት ሰጥቶን ጸጋ የመላባት የማይደክሙ ጠባቂዎችን መላእክትን ሰጥቶን ምን ጎሎብን? አይመሽባቸው ፈጣኖች፣ አይደክሙ ኃያላን፣ አይሞቱ አይታመሙ ሕያዋን፣ ተራራና ገደል ወንዝና ሸለቆ አይጋርዳቸው ረቂቃን፣ ፈጣኖች እንደ እሳት እኛን መብላት ከመጀመሩ በፊት ከእሳት ቀድመው የሚገኙ ኃያላንን የሰጠን። ነገሥታት እኮ ባለስልጣኖች እኮ በሚሞቱና በሚክዱ ወታደሮች ነው የሚታጀቡት። እግዚአብሔር ይመስገን እኛ የምንጠበቅ ግን ዘላለም በማይርቁ በማያንቀላፉ ትጉሃን መላእክት ነው። ሁላችንም ስንወጣ ስንገባ። ለዚህ ነው መጽሐፍ ብቻዬን ነኝ ብለህ ከቤትህ ራቁትህን አትተኛ፣ ሰው ባያይህ ጠባቂ መልአክህ አይለይህምና። የማይለዩ ረቂቃን መላእክት አዛኞች የማይጸየፉ ተሰጥቶን፣ ይህንን ሰጥቶን ከምግብ መርጦ ስጋውን ሰጥቶን፣ ከመጠጥ በላይ ደሙን ሰጥቶን፣ ከልብስ መርጦ ራሱን አልብሶን፣ ከሀገር መርጦ መንግሥተ ሰማያትን ሰጥቶን፣ ከሰይፍ መርጦ መስቀሉን ሰጥቶን፣ ከጫማ ይልቅ ወንጌልን አጫምቶን፣ እንዲህ ያለን ባለጸጎች በመሆን ሆነን ሳለን ትልቁን ሰላም ሰጥቶን ጥቂት ሰላም ፍለጋ ሁላችሁም መዝሙር ያልሰጣችሁን ሰላም ዘፈን ሊሰጣችሁ በየኢንተርኔቱ ስትርመሰመሱ የምትሉ ትኖራላችሁ። እንኖራለን ከድራማ እንዲሁ እኮ አይደረስ የራሳችሁ ህይወት ድራማ ሆኖ ድራማ ስታሻፍቱ ትውላላችሁ። በእግዚአብሔር ቤት ያላገኘነው ሰላም የትም አናገኘው። ርካሽ ነገር ፍለጋ
ህሊና ሰማያዊ አጣን። ከፍ ማለት አቃተን። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውል እኮ። እግዚአብሔር ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖር ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ቀን የሚያመጣውን አታውቅምና ታገስ፣ ይቀየራል ነገ። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል፣ ተጠቀምበት። ወገኔ ሆይ 3 ነገሮችን እንንገርህ። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ። ያለፈውን ቶ ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነክ በራስ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት። ዘመድ ጀርባ ያዞረባችሁ፣ ወላጅ የከፋባችሁ፣ ገንዘብ ስለማትሰጡ እናት ጀርባዋን የሰጠቻችሁ፣ አባት ያኮረፋችሁ፣ ምንም ስለሌላችሁ ምንም ያጣችሁ ሰዎች፣ ከቤተሰቦቻችሁ ከሀገራችሁ ሰዎች መገለል እንኳን ቢደርስባችሁ፣ ምንም ሳታረጉ ብዙ ያደረጓችሁ እንኳን ቢሆን የእግዚአብሔር ማህበሮች መሰላችሁ። ከአገራችሁ ሰዎች ከቤተሰቦቻችሁ መከራ ደረሰባችሁ፣ ደስ ይበላችሁ። ባልን እርግፍ አርገሽ መተው ስትጪ መከራ ሲያደርስብሽ ታግሰሽ ትዳሬንማ አላፈርስም ልጆቼንማ አልበትንም ለጽድቅ የተሰጠኝን ለመመጻደቂያማ አላረገው ብላችሁ ታግሳችሁ የምትጠብቁ ሆይ ደስ ይበላችሁ። የባልን ጥቂት አመል ተሸክማችሁ የምትኖሩ፣ የሚስትን ጥቂት አመል ተሸክማችሁ የምትኖሩ፣ ቢኮሰኩስም የታገሳችሁ፣ ቢሸክርም ያላፈረሳችሁ፣ እግዚአብሔርን ተስፋ በማድረግ በጸሎት እየተጋችሁ የተሳሰባችሁ፣ ከወገኖቻችሁ የሚደርስባችሁን መከራ የታገሳችሁ ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር ያሸነፉ የሐዋርያትን ማህበር መስላችኋልና ደስ ይበላችሁ። ከአገራችሁ ሰዎች መከራ የተቀበላችሁ ቤተሰቦቻችሁ እንኳን ሳይቀር እንሰማለን እኮ እንሰማለን። ልብ ይሰብራል። በጠንቋዮችና በመተተኞች በደጋሚዎችና በመናፍስት ጠሪዎች ልጆች በእናት ላይ ባል በልጆች ላይ ሻካራ እንዲሆኑ አድርገዋቸው የተተዉ የተጠላሉ ስንት ናቸው። ታግሰው ሳያጉረመርሙ መከራ ችለው በየጸበሉ የሚንከራተቱ ደስ ይበላችሁ። ያልተበቀላችሁ ያልተቀየማችሁ በዝምታ መከራችሁን የቻላችሁ ደስ ይበላችሁ። ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ። በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ፣ በመተት አዳሾች የምትሰቃዩ አይዟችሁ። ትምህርት መማር ያቃታችሁ፣ ስራ አልሳካ ያላችሁ፣ ነገር የተገለባበጠ የመሰላችሁ፣
አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማሰካካት የምናገረው እንዳይመስላችሁ። ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ። ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ ከጽድቅ ጋር ስለቆማችሁ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ ደስ ይበላችሁ። በምን እንመስለዋለን? በዚህ ሁሉ እንመስለዋለና በዚህ ሁሉ እንመስለዋለና በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም ሆድ አይባሳችሁ። እግዚአብሔር የተዋችሁ እንዳይ ምን ይሆንን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ። የእግዚአብሔርን ማህበሮች መሰላችሁ። ወዴት እየሄድን ነው? ይሄው ታዲያ ይሄ ነገር በጣም ሊያስመርረን፣ በጣም ሊያስከፋል፣ በጣም ወር ሊያስብሰን ወዮ ጠፋን ሊያስብለን ይገባል? አይገባም። ለምን? የእግዚአብሔር ቃል እንዲህ ይላችኋል። የእግዚአብሔር ቃል እንዲህ ይለናል። ምን ይላል? በአንድስ ነገር እንኳን በተቃዋሚዎች አትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእናንተ ግን የመዳናችሁ ምልክት ነው ይላል። እደግመዋለሁ። በአንድስ እንኳን አትደንግጡ፣ በአንድስ እንኳን አትሸበሩ፣ በአንድስ እንኳን እንግዳ የሆነ ነገር እንደመጣባችሁ አትቁጠሩ። ይህ ለአጥፊዎች ነው ጥፋት፣ ለእናንተስ ለምትድኑት ግን የመዳናችሁ ምልክት ነው። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይህን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። ይሄው የእግዚአብሔር ቃል ነው የሚለው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 በአንድስ እንኳን አትደንግጡ። ወዮ ጠፋን አለቀልን አትበሉ። ይሄ መጥፊያ አይደለም ወገኖቼ። መከራ መቀበል ሽንፈት፣ መከራ መቀበል አቅመቢስነት፣ መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። በዚህ ዘመን ሃይማኖት ባይኖረን ነው መከራ የደረሰብን። ሃይማኖታችን ደካማ ብትሆን ነው ታመን አልጋ ላይ ይወደቅ ነው። አጋንንት እንዲህ መከራ ያደረሱብን እንዳትሉ፣ ተሸንፈን ነው እንዳትሉ። እና እንግዲያውስ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተሸንፎ ነው መከራ የተቀበለው። ወዶ ፈቅዶ ስለኛ ዘበንቲአነ ስለኛ እንጂ መከራን የተቀበለው ተሸንፎ አቅመቢስ ሆኖ አይደለም። ክርስቲያን ሆነ መከራን ከተቀበልክ ተሸንፈ አይደለም፣ አቅመቢስ ሆነ አይደለም፣ ሃይማኖት የለሽ ሆነ አይደለም። አይደለም አይደለም። ምንም ሆናችሁ መከራ ብትቀበሉ እግዚአብሔርም የተዋችሁ እንዳይመስላችሁ። እና እመቤታችን ቅድስት ድንግል ማርያም በዚህ ሁሉ የመከራ ህይወት ውስጥ የኖረችው እግዚአብሔር ትቷት ነውን? አይደለም። ህይወት ወይ ስለሆነ ነው በሕፃንነቷ ወላጆቿን ያጣችው፣ በሕፃንነቷ ከመቅደስ ከምኩራብ የተባረረችው፣ በሕፃንነቷ ወልዳ መታረሻ አታ የተሰደደችው የተባረረችው ልጇ ወዳጇ ቢተዋት ነውን? አይደለም። መከራ መቀበል መተው መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። ወዳጆቹን ትቶ ነውን እንደዚህ አሰቅጣጭ መከራን የተቀበሉትን? አይደለም አይደለም።
እንደዚህ እንዳታስቡ ምእመናን፣ እንደዚህ እንዳታስቡ። እና ምንድነው ከፍ ብለን የምናውለበልበው የመዳናችን ምልክት እየቀረበ እንደመጣ እንድናስተውል ነው። ባንድስ እንኳን በተቃዋሚዎች እንዳትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእኛ ግን የመዳናችን ምልክት ነው። ይሄንን በማስረጃዎች ልታሳየን ትችላለህ? አዎ ላሳያችሁ። መጀመሪያ ሴንት ሲፕሪያን ቅዱስ ቆጵርያኖስ እንዲህ ይላል፣ ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። እየሰማችሁ ወይ ነው? ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። አንደኛው በመከራ ዘመን ባለ የደም ሰማዕትነት ታብባለች ይላል። ሁለተኛው በሰላም ዘመን ባለ ምናኔ ታብባለች ይላል። እና መከራ ማበበያዋ ነው ይሄው ይላል። ካበለጠ ምን ምስክር ይገኛል? ከጠቀሱት በላይ የኖሩበት ከነገሯችሁ አታምኑ። ማበቢያዋ ነው ስላችሁ መኮስመኛዋ አይደለም፣ መፍኪያዋ ነው የክርስቶስ ቤተክርስቲያን ስለሆነች። መጠውለጊያዋ አይደለም፣ ፍሬ ማፍሪያዋ ነው የክርስቶስ ቤተክርስቲያን ከሆነች። ሁለት ቦታ ልታብብ ትችላለች ይላል። በረከቱ ይደርብንና አንደኛው በአላውያን ነገስታት ፊት በመከራ ታብባለች። ሁለተኛው በረሃ በአራዊት መካከል ታብባለች። ወይ በአላውያን ነገስታት ሰይፍ ስር ታብባለች፣ ወይ በበረሃ ባሉ መናኞች ድንጋይ ስር ታብባለች፣ ወይ በአላውያን ነገስታት እቶን ውስጥ ታብባለች፣ ወይ በበረሃ በወደቁ መነኮሳት መካከል በምናኔ ባሉ ጤዛ ስር ታብባለች፣ ወይ በጅራፍ ታብባለች፣ ወይ በእንባ ታብባለች፣ ወይ